ብሬኪንግ ኒውስ ማንቸስተር ዩናይትድ ከኤቨርተን ጋር በሚያደርገው ጨዋታ ላይ ተከላካያችን ማርቲኔዝ ዘ ቡቸር በዚህ ጨዋታ ላይ ብቻ ሳይሆን በቀጣዮቹ 2 ሳምንታቶች ከሜዳ ርቋል ብሎ በአትሌቲክ አስነብቦናል። የማርቲኔዝ ጉዳት የካፍ መስል ችግር ነው። እንግዲህ ለቀጣዮቹ 2 ሳምንታቶች ከሜዳ ይርቃል ተብሏል። በዛሬው ጨዋታ ላይ እንግዲህ እሱን በመተካት ዮሮ ከሃሪ ማጓየር ጋር ተጣምሮ ሲጀምር ማይክል ካሪክ ለአራተኛ ተከታታይ ጊዜ ይመስለኛል ዛሬም ቤንጃሚን ሴስኮም ቤንች አድርጎ ጀምሯል። በተለይም ደግሞ በዌስትሃሙ ጨዋታ ላይ ዌስትሃሞች በሎ ብሎክ በሚድ ብሎክ እንደመጫወታቸው ብዙ ክሮሶችን አለማድረጋችን ለዛ ውጤት ማጣት ትልቁ የታክቲካል ድክመት ነበረ። ነገር ግን በዚህ ጨዋታ ላይ ያርመዋል ወይንም ደግሞ ያስተካክለዋል ብለን ያሰብነውን የቤንጃሚን ሴስኮ በስታርቲንግ ላይን አፕ ላይ የማየት ነገር ዛሬም አልተሳካም። እንግዲህ በፊት መስመር ላይ አማድ ብሩኖ እና ብራያን እምቤሞ በፎልስ ናይን ነው የሚጀምሩት። ምን ትላላችሁ? በዚህ አሰላለፍ ላይ ከደቂቃዎች በኋላ ላይቭ እገባለሁ፣ አንድ ላይ ዲስከስ እናደርገዋለን። እስከዛ ግን ኮመንት ላይ አሳውቁኝ።